በቅድሚያም ርዕሰ ዜናዎችን እነሆ። የመንግስትና የፓርቲ ጠንካራ አመራር ሰጭነትን በማጎልበት በየዘርፉ የተመዘገቡ ድሎችን ለማስቀጠል እንደሚሰራ የጠለ ወረዳ ብልጽግና ፓርቲ ጽህፈት ቤት አስታወቀ። በ2017 የበጀት ዘመን የተመዘገቡ ድሎችን ማስቀጠል የፓርቲው ቀዳሚ ግብ መሆኑን በካፋ ዞን የጊምቦ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አስታወቀ። በካፋ ዞን ከ136000 ሄክታር በላይ ማሳን በማልማት ከ2.7 ሚሊዮን ኩንታል በላይ ምርት ለመሰብሰብ እየተሰራ መሆኑን የካፋ ዞን ግብርና አካባቢ ጥበቃና ህብረት ስራ ልማት መምሪያ ገለጸ። የአይቲ ዳቦና እንጀራ አምራችና አከፋፋይ ማህበር ቆጮ፣ እንጀራ፣ ዳቦና ኬክ መሰል ምርቶችን በማቀነባበር ለገበያ ማቅረብ የሚያስችል ማሽን ከአሜሪካ መንግስት ለመረከብ የሚያስችል ውል ተፈራረሙ የሚሏቸው ከዜናዎቻችን መካከል ዋና ዋናዎቹ ናቸው። ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከካፋ ቴሌቪዥን ለሳቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኔ አብራችሁን ቆዩ። አሁን ወደ ዝርዝሮቹ አልፈናል። የመንግስትና የፓርቲ ጠንካራ አመራር ሰጭነትን በማጎልበት በየዘርፉ የተመዘገቡ ድሎችን ለማስቀጠል እንደሚሰራ የጠለ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አስታወቀ። የጠለ ወረዳ ብልጽግና ፓርቲ ጽህፈት ቤት የ2017 ዓ.ም አፈጻጸም ግምገማና የ2018 መሪ ዕቅድ ዙሪያ ውይይት አካሂዷል። ዘገባው የወረዳ መንግስት ኮሚኒኬሽን ነው። አንተነህ ፍቃዱ ያቀርበዋል። መድረኩን በንግግር የከፈቱት የወረዳ ዋና አስተዳዳሪ አቶ አትርስ ሸታቸው በበጀት ዓመቱ የብልጽግና ፓርቲ አደረጃጀቶችን በማጠናከር በፓርቲው ኢኒሼቲቭ የሚመሩ ተግባራትን ውጤታማ ማድረግ መቻሉን አስረድተዋል። ፓርቲው በሚታወቅበት በሰው ተኮር ስራው በወረዳው ማህበረሰቡን ማህበራዊ ብልጽግና ከማረጋገጥ አንጻር የተሻለ ስራ መሰራቱንም ጠቁመዋል። በ2017 ዓ.ም ጠንካራ እቅድ በማቀድ የተጀመሩ ስራዎችን ይበልጥ ማጠናከር እና የማህበረሰቡን ኢኮኖሚያዊ፣ ማህበራዊ እና ፖለቲካዊ ተጠቃሚነትን ለማረጋገጥ በቅንጅት እንደሚሰራም ገልጸዋል። በ2017 በጀት ዓመት በሁሉም ዘርፎች አበረታች ውጤት የተመዘገበበትና ጠንካራ የመፈጸም እና የማስፈጸም አቅም የተገነባበት መሆኑን የወረዳው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አፍቶ ገብረ ሚካኤል በመድረኩ ባስተላለፉት መልእክት ተናግረዋል። በዚህም በኢኮኖሚ በማህበራዊ እና በአስተዳደር ዘርፍ አመርቂ ተግባራትን በማከናወን በርካታ ውጤቶችን መመዝገብ እንደተቻለም አቶ አፈቶ አብራርተዋል። ተግባራትን በየጊዜው በመገምገም እና በመከታተል የተከናወኑ ሲሆን ጠንካራ የአመራር እና የአባላት ተሳትፎ መኖሩንም ገልጸዋል። ሞዴል አደረጃጀቶችን በመፍጠር የከተማ እና የገጠር ኮሪደር ልማት ስራ መፈጸም እና ምርትና ምርታማነትን ለመጨመር የቴክኖሎጂ አጠቃቀም ስራን ማሻሻል በቀጣይ በትኩረት የሚሰሩ ተግባራት እንደሆነም አስረድተዋል። በመድረኩ የ2017 ዓ.ም አፈጻጸም ሪፖርት በወረዳው የመንግስት ረዳት ተጠሪ በአቶ ሻምበል ገዳዎ እንዲሁም የ2018 እቅድ በወረዳው የመንግስት ረዳት ተጠሪ በወይዘሮ አልማዝ ብርሃኑ የቀረበ ሲሆን በሪፖርቱ ዙሪያ ሀሳብና አስተያየቶች ተነስተዋል። በየቀበሌው የተቋቋሙ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ተግባሩን ለማሳለጥ የራሱን ድርሻ ተወጥቷል ተብሏል። በፓርቲው ኢኒሼቲቮች ላይ የተደረገው ድጋፍ አበረታች መሆኑን በማንሳት በቀጣይም ተጠናክሮ እንዲቀጥል ጠይቋል። በየደረጃው ያሉ የፓርቲ አደረጃጀቶችን ሞዴል በማድረግ በቀጣይ ግንባር ቀደም እንደሚሆኑም ተናግረዋል። የወጣቶችንና የሴቶችን ተጠቃሚነት ለማረጋገጥ በቀጣይ በጀት ዓመት በልዩ ትኩረት መሰራት ይገባልም ብለዋል። ብልጽግና ፓርቲ ለብቻ የማይቻሉ ሁነቶችን በጋራ እያሳካ መምጣቱን የጊምቦ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አስታወቀ። በወረዳው በትጋት ማንሰራራት በሚል መሪ ቃል የፓርቲው የ2017 በጀት ዓመት አፈጻጸምና የ2018 ተግባራት ጠቋሚ ዕቅድ ዙሪያ ከባለድርሻ አካላት ጋር ውይይት አካሂዷል። ክፍለ ዓለሙ ባልደረባችን ታደሰ ወልደ ሰንበት ያደረሰንን ዘገባ ያቀርበዋል። በመድረኩ የመክፈቻ ንግግር ያደረጉት የጊምቦ ወረዳ ምክትል አስተዳዳሪና የትራንስፖርትና መንገድ ልማት ጽህፈት ቤት ኃላፊው አቶ አዲሱ አየለ ፓርቲው በሀገር ደረጃ ህዝብን በማስተባበር ለህዝብ ተጠቃሚነት እየሰራ መሆኑን ተናግረዋል። ከሀገር እስከ ታችኛው መዋቅር ድረስ ህዝባዊ ተሳትፎንና አደረጃጀቶችን በማጠናከር በብቻ የማይቻሉ ኩነቶችን በጋራ እያሳካ መምጣቱን ጠቅሰዋል። የፓርቲውን ሀገራዊ ኢኒሼቲቮች በወረዳው ተግባራዊ ማድረግ በመቻሉም ወረዳውን ሁሉ አቀፍ የጉብኝት ማዕከል እየሆነ እንዲመጣ ማስቻሉንም ተናግረዋል።
ይህንን አፈጻጸም በ2018 የበጀት ዓመትም አንድነታችንን በማጠናከር በቡና ልማትና ጥራት፣ የትምህርት ተደራሽነትና ጥራት፣ የጤና ተግባር በማጠናከር በጤና ልማት ስራዎች ሞዴል መሆን፣ የፓርቲ ፋይናንስ አቅምን በመገንባትና የወረዳውን የገቢ አማራጮች አሟጦ በመጠቀም የህዝባችንን የልማት ጥያቄዎች በመመለስ ከተስፋ ብርሃን ወደሚጨበጥ ብርሃን እንድንሻገር አመራሩና አባላቱ በቁርጠኝነት ወደ ተግባር እንዲገቡ አሳስበዋል። በብልጽግና ፓርቲ የወረዳው ቅርንጫፍ ጽሕፈት ቤት ኃላፊ አቶ አጥናፉ ጌታቸው በተጠናቀቀው በጀት ዓመት አመራሩና አባሉ በመናበብ ባከናወነው ጠንካራ ተግባር በዞኑ ከሚገኙ 17ቱ መዋቅሮች የተሻለ አፈጻጸም በማስመዝገብ ወረዳው ለሽልማት መብቃቱን ገልጸዋል። ለሽልማቱ መገኘት የአመራሩና አባሉ እንዲሁም የመላው የወረዳ ህዝብ ድጋፍና ተሳትፎ ከፍተኛ አስተዋጽኦ ማድረጉንም ተናግረዋል። ወረዳው በ2016 ዓ.ም ተፈጥሮ የነበረውን የጸጥታ ችግር በራስ አቅምና በየደረጃው ባሉት ባለድርሻ አካላት ድጋፍ በመቅረፍ ሰላምን በማረጋገጥ ህዝቡን ወደ ልማት ማስገባት መቻሉንም አውስተዋል። የተገማች የሆነውን ዓለም አቀፍ የፖለቲካ ሁኔታዎችን መቋቋም የሚችል አመራርና አባላት በመፍጠር የአባላት ማፍራትና የአመለካከት ቀረጻው ተግባራት ውጤታማ የሆነበት ዓመት እንደነበርም ጠቅሰዋል። የህዝቡን አንድነት በማጠናከር የመንገድ ልማት፣ የበጋ መስኖ ስንዴ፣ የሌማት ትሩፋት፣ የጤና አጠባበቅና ሌሎች ስራዎችን በውጤታማነት ከማሳካት በተጨማሪ የሴቶችና ወጣቶች ተሳትፎና ተጠቃሚነትን ለማረጋገጥ ዘርፈ ብዙ ስራዎች መሰራታቸውንም ገልጸዋል። በመድረኩ የ2017 በጀት ዓመት አፈጻጸም ሪፖርት በወረዳው ብልጽግና ፓርቲ የፖለቲካና ህዝብ ግንኙነት ዘርፍ ኃላፊው አቶ ታገል መንገሻ ቀርቦ ሰፊ ውይይት ተደርጎበታል። ሪፖርቱ እንደሚያመለክተው በበጀት ዓመቱ በተሰራ ተግባር የአባላት ቁጥርን ወደ 24224 ማድረስ ተችሏል። በጤናው ዘርፍ በተደረገው ዘመቻም 16300 የማህበረሰብ ክፍሎችን የማህበረሰብ አቀፍ ጤና መድን አባል ማድረግ መቻሉንም ጠቅሰዋል። የፓርቲ አደረጃጀቶችን በማጠናከር አባላት ከማጥራት አንጻር ጥቂት ውስንነቶች ቢኖሩም የተሻለ ስራ መሰራቱ በሪፖርታቸው ተጠቁሟል። ከፓርቲ ኢኒሼቲቮች መካከል በበጋ መስኖ ስንዴ፣ የሌማት ትሩፋት፣ ኮሪደር ልማትና በሌሎች የተጀመሩ ስራዎችን ማጠናከር እንደሚያስፈልግም አሳስበዋል። በዚሁ መድረክ የ2018 በጀት ዓመት የፓርቲ ተግባራት ጠቋሚ እቅድ በአደረጃጀት ዘርፍ ኃላፊዋ ወይዘሪት አበዛሽ ገብሬ ቀርቦ ውይይት ተደርጎበታል። እቅዱ በዋናነት አመራሩና አባሉ በሀሳብና በተግባር አንድ በመሆን በ2017 የበጀት ዓመት ትግበራ ላይ ያጋጠሙ ችግሮችን በመቅረፍ በ2018 የበጀት ዓመት የተሻለ ተግባር ማከናወን እንዲቻል ግብ የተጣለበት መሆኑን ገልጸዋል። መድረኩ በሻማ ማብራትና ኬክ ቆረሳ እንዲሁም በህፃናት መዝሙር የተጀመረ ሲሆን በማጠቃለያውም በበጀት ዓመቱ የተሻለ አፈጻጸም ላስመዘገቡ ቀበሌዎች፣ ተቋማትና ሌሎች ባለድርሻ አካላት የማበረታቻ ሰርተፍኬትና ሌሎች ሽልማቶችን በማበርከት ተጠናቋል። የእንሰት ምርትን በማቀነባበር የምግብ ዋስትናን ለማረጋገጥ እየተሰራ መሆኑ ተገለጸ። የሀይቲ ዳቦና እንጀራ አምራችና አከፋፋይ ማህበር ቆጮ፣ እንጀራ፣ ዳቦና ኬክ መሰል ምርቶችን በማቀነባበር ለገበያ ማቅረብ የሚያስችል ማሽን ከአሜሪካ መንግስት ለመረከብ የሚያስችል ውል ተፈራርመዋል። ለዝርዝሩ ቤተልሔም እምሩ። የሀይቲ ዳቦና እንጀራ አምራችና አከፋፋይ ማህበር የእንሰትን ወይም የቆጮን እንጀራ፣ ዳቦ፣ ኬክና ኩኪስ በስፋት አምርቶ ለገበያ ከማቅረብ በተጨማሪ ዱቄቱን ለሀገር ገበያና ለውጭ ገበያ ለማቅረብ እንደሚሰሩ ተገልጿል። የጅማና የደቡብ ምዕራብ ኢትዮጵያ ግብርና ትራንስፎርሜሽን ትግበራ ፕሮግራም አስተባባሪ አቶ ይሽጥላ አድማሱ እንደገለጹት የግብርናን ዘርፍ በማዘመን ከሚሰሩ ስራዎች አንዱ መሆኑን አንስተው የምግብ ዋስትናን ለማረጋገጥ ዘርፈ ብዙ ጠቀሜታ እንዳለው አስረድተዋል። የግብርናውን ዘርፍ ለማዘመን የሚሰራ ስራ ነው። አሁን እንግዲህ እኛ የምንሰራው አብዛኛው ከግሉ ማህበረሰብ ጋር ስለሆነ የግሉ ማህበረሰብ ግብዓት በብቃት ካገኘ የግሉ ማህበረሰብ ከአርሶ አደሩ ጋር በማስተሳሰር በተለይም ደግሞ ቆጮ ወደ 20 ሚሊዮን ለሚደርሱ የሀገሪቱ ማህበረሰብ የምግብ አቅርቦት ሆኖ የሚያገለግል ግብዓት ስለሆነ ይህንም በዘመናዊ መልኩ ወደ ማህበረሰቡ እንዲገባ ታች በማህበረሰቡ በኩል ገጠር ላይ ወደ 14 የሚሆኑ የቆጮ የሚፈጩ ማሽኖችን ለጥቃቅንና አነስተኛ ማህበራት ሰጥተናል። ያንን አምርተው ደግሞ እነሱ ለዚህ ፋብሪካ እንዲያስረክቡና ይሄ ፋብሪካ ደግሞ ቆጮውን እንጀራ፣ ዳቦ፣ ኬክ፣ ኩኪስ አድርጎ እያቀነባበረ ለማህበረሰቡ እንዲያቀርብ ነው። ያው እንደምታውቁት ይሄ ትልቅ ድርጅት ነው፣ ብዙ እየሰራ ያለ ነው። እንግዲህ ይሄንን በማገዝ እንግዲህ የምግብ ስርዓቱን ለመለወጥ የሚሰራ ፕሮግራም ነው። በኢትዮጵያ ትራንስፎርሚንግ አግሪካልቸር በአሜሪካ መንግስት በሚደገፍ ድርጅት ኒውትሪሽን ስፔሻሊስት አቶ በምረቱ ቦካ በበኩላቸው የእንሰትን ምርት በማቀነባበር የሚሰሩ ተግባራት ለአካባቢው ማህበረሰብ ብሎም ለሀገር ሰፊ ጠቀሜታ እንዳለው ገልጸዋል። በብዛት ደግሞ ፕሮጀክቱ የሚሰራው የምግብ ዋስትናን ለማሻሻል በይበልጥም ደግሞ እናቶችና ህጻናቶች
በጣም የተመጣጠነ የተለያየ እና ጥራቱን የጠበቀ ምግብ እንዲያገኙ ነው። ስለዚህ እንዳልኩት ደግሞ 20 ሚሊዮን ሰው ነው ቆጮ ወይም ደግሞ እንሰትን እየተጠቀሙ ወይም ደግሞ እየበሉ ያሉትና ምንድነው የሚጀምረው የገበያ ትስስሩ ወይም ደግሞ ጠቀሜታው ከታች ነው። አንደኛ አርሶ አደሩ አለ። አርሶ አደሩ ቆጮ ተክልን ያመርታል። ተክሉን ሲያመርቱ ከአርባ ምንጭ ዩኒቨርሲቲ እንዲሁም ደግሞ ከፕራይቬት ማኑፋክቸረር ወይም ደግሞ ግል ካምፓኒዎች ጋር ማሽን ተዘጋጅቷል ወይም ደግሞ ማሽን ተመርቷል እና ያ ማሽን ምንድነው ይሄ የቆጮ ተክልን ወደ ቆጮና ወደ ቆጮ ሊጥ ነው የሚቀይረው። አሁን 5 ኢንተርፕራይዞች አሉ። 5 ጥቃቅን መካከለኛ እና አነስተኛ የሆኑ ኢንተርፕራይዞች ለደቻና ጨና ላይ ለ5 ሰጠናል። ስለዚህ አሁን ምንድነው እነሱ ሌላው ደግሞ 9 ደግሞ በሁለተኛው ዙር ይሰጣል። ያ ማሽን ምንድነው የሚያደርገው የቆጮ ተክልን ወደ ቆጮ ሊጥ ነው የሚቀይረው። ስለዚህ ኤምኤስኤምኤሶች ምን ያደርጋሉ ከገበሬ ወይም ደግሞ ከአርሶ አደሩ የቆጮ ተክልን ይቀይራሉ። የቆጮ ተክሉ ወደ ቆጮ ሊጥ ወይም ደግሞ ቡላና ቆጮ ሊጥ ይቀየራል። ከሱ ደግሞ ሃይቲ አሁን ምንለው ካምፓኒ ደግሞ ይወስድና በፕሮጀክት የኢትዮጵያ ትራንስፎርሚንግ አግሪካልቸር ፕሮጀክት በሚሰጠው ማሽን ያን ቆጮ ሊጥ ወይ ቡላ ሊጥን ወደ ቆጮ ወይ ቡላ ዱቄት ይቀይረዋል ማለት ነው። ዱቄቱን ከቀየረ በኋላ ወደ ተለያዩ የምግብ አይነቶች እንጀራ፣ ዳቦ እንዲሁም ደግሞ ኬክና ኩኪስ ይቀይራል ማለት ነው። አሁን የያዝነው ምንድነው በቀን ቢያንስ ቆጮ ተከር የሆነ 2000 እንጀራ፣ 2000 ዳቦ፣ 50 ኪሎ ግራም ኬክና 10 ኪሎ ግራም ኩኪስ አዘጋጅቶ ለማህበረሰቡ እንዲያከፋፍሉ የአይቲ ዳቦና እንጀራ አምራችና አከፋፋይ ማህበር መስራችና ባለቤት አቶ አብዱል ቃድር መኮ በበኩላቸው ከዚህ ቀደም በማህበሩ ዘርፈ ብዙ ተግባራት እንደተከናወኑ ገልጸው አዳዲስ ስራዎችን በመጨመር በሰፊው እየተሰራ እንደሆነ ተናግረዋል። እንሰት ፕሮሰስ ተደርጎ አሁን በሚገጠመው ማሽን በዱቄት መልክ ለዓለም ገበያም ለሀገር ገበያም ለበቃ ነው። እንዲሁም ከዱቄት ባሻገር ለእናቶች ጤናማ የሆነ አመጋገብ እንዲሆን ለህፃናት፣ ለአዋቂዎች፣ ለሁሉም ለስኳር፣ ለግፊት የተመሳሰሉ እንትኖች የግሉቶን ፍሪ ነው፣ ፋት ፍሪ ነው፣ ሹገር ፍሪ ነው። ስለዚህ ማንኛውም ሰው ቢጠቀም ጠቃሚ የሆነ የተክል ዝርያ ነው። የማህበሩ ስራ አስኪያጅ አቶ አብዴላ መሐመድ በበኩላቸው ፈጠራው ለአካባቢው አዲስ መሆኑን አንስተው ስራው ውጤታማ እንዲሆን ሰፊ ስልጠና እንደወሰዱ ተናግረዋል። ስራው ውል ጋር በተያያዘና ከተለያዩ ከማሽነሪዎች ጋር አንዳንድ ከስራው ንጽህና ጋር በተያያዘና አጠቃላይ ስራውን በተመለከተ ያ ከምግብ ነክ ጋር በተያያዙ የምግብ ዋስትናን ለማረጋገጥ የሚያስፈልጉ አንዳንድ የንጽህና ነገሮችና ከማሽነሪዎች ጋር በተያያዙ ከማሽን ጥገናዎች ጋር በተያያዙ አንዳንድ ያው ለስራው የሚያስፈልጉ የስራ ማቴሪያሎች ጋር በተያያዘ ስለነሱ በቂ ስልጠና ወስደናል። ያነጋገርናቸው የማህበሩ ሰራተኞች በማህበሩ በመስራታቸው ተጠቃሚ መሆናቸውን ገልጸው ለወጣቶች ተከታዩን መልእክት አስተላልፈዋል። ሌሎች ወጣቶችም እንደዚህ ያለ የስራ እድል በሚፈጠርበት ሰዓት ራሳቸውን ዝግጁ ብቁ አድርጎ እንደዚህ ያለ የስራ እድል ላይ ተገኝቶ ራሳቸውን ቤተሰቦቻቸውን መለወጥ ይችላሉ። እኔም በዛው ልክ በፊት የነበረኝ አቋም እንደዚህ አልነበረም። እዚህ ከገባሁኝ በኋላ በጥሩ አእምሮም በስራ ድርሻም ብቁ ሆኜ ነው የተገኘሁት ያለው። በዞኑ ከ136,000 ሄክታር በላይ ማሳን በማልማት ከ2.7 ሚሊዮን ኩንታል በላይ ምርት ለመሰብሰብ ታቅዶ እየተሰራ መሆኑን የካፋ ዞን ግብርና አካባቢ ጥበቃና ህብረት ስራ ልማት መምሪያ አስታወቀ። በመኸር አዝመራው ከሚለማው መሬት 30% የሚሆነው በቴክኖሎጂ የሚታገስ መሆኑ ተጠቁሟል። ዘገባ የደቡብ ምዕራብ ኢትዮጵያ ሚዲያ ኔትወርክ ነው፣ እንደሚከተለው ይቀርባል። የመምሪያው ኃላፊ አቶ ጋዋባ መጫ በዘንድሮ የመኸር አዝመራ ከ136,000 ሄክታር በላይ ማሳ ለመሸፈን መታቀዱን ገልጸዋል። ከዚህም 13,000 ሄክታር በሆርቲካልቸርና 123,000 ሄክታር ማሳን ደግሞ በተለያዩ ሰብሎች ለማልማት መታቀዱን ተናግረዋል። የአዘርት ሰብል ምርታማነትን በሄክታር ካለበት 19 ኩንታል ወደ 22 ኩንታል በማሳደግ ከመኸር አዝመራ ከ2.7 ሚሊዮን በላይ ኩንታል ምርት ለመሰብሰብ መታለሙን ተናግረዋል። በእስካሁኑ ከ118,000 ሄክታር በላይ ማሳ መታረሱን የገለጹት አቶ ጋው ከዚህም 60,000 ሄክታሩ በዘር መሸፈኑን ጠቁሟል።
በመኸር አዝመራው 30 በመቶ የሚሆን መሬት በቴክኖሎጂ የሚታገዝ መሆኑንም ገልጸዋል። አተር፣ ባቄላ፣ ገብስና ስንዴ ከአዝመራው ከፍተኛውን ድርሻ እንደሚይዙ የጠቆሙት የመምሪያው ኃላፊ ቦሎቄ፣ ማሾና ሩዝ ደግሞ የኤክስፖርት ደረጃቸውን ጠብቀው እየለሙ ይገኛል ብለዋል። ምርታማነትን ለማሳደግ የሚያስችሉ የግብዓት አቅርቦት ስራዎች እየተሰሩ መሆኑንም ገልጸዋል። ለዚህም የሚሆን 2300 ኩንታል ምርጥ ዘርና የአፈር ማዳበሪያ መቅረቡን የገለጹት አቶ ጋዎ አሲዳማ መሬቶችን በኖራ የማከም ስራ ተጠናክሮ መቀጠሉንም ጠቁመዋል። ግብዓቶችን ለአንዳንድ ወረዳዎች በወቅቱ ለማድረስ በዝናብ ምክንያት የመንገድ መቆራረጥና የነዳጅ እጥረት ማነቆ እንደሆነባቸውም ተናግረዋል። ባለፉት ዓመታት በወረዳው ጥራት ያለው የኢኮኖሚ እድገትና የጋራ ብልጽግና ማረጋገጥ የሚያስችሉ ተግባራት መከናወናቸውን የገዋታ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አስታወቀ። ጽህፈት ቤቱ የ2017 ዓመታዊ ግምገማና የ2018 እቅድ ዙሪያ ውይይት አካሂዷል። ዘገባ የወረዳ መንግስት ኮሚኒኬሽን ነው። ጽዮን ታደለ ታቀርባለች። በመድረኩ የመክፈቻ ንግግር ያደረጉት የወረዳው ምክትል ዋና አስተዳዳሪ አቶ አረጋው ኃይሌ ብልጽግና ፓርቲ ሀሳብን በማፍለቅ ለህዝብ ቃል በመግባትና በመተግበር በርካታ ስኬቶችን ማስመዝገቡን ገልጸዋል። አረንጓዴ አሻራ፣ የሌማት ትሩፋት ንቅናቄና የበጎ አድራጎት ስራዎችን ለሌሎችም የመደበኛ ተግባር በአጠቃላይ ወቅታዊና ሀገራዊ ጉዳዮች ተረድቶ ፈጥኖ ተልእኮዎችን በማውረድ ተጠቃሚነትን ለማረጋገጥ በርካታ ስራዎችን ማከናወኑን ገልጸዋል። የወረዳው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ አስራት አሰፋው ፓርቲው ባለፉት 3 ዓመታት በዲሞክራሲ ስርዓት ግንባታ ጥራት ያለው ኢኮኖሚ እድገትና የጋራ ብልጽግናን የሚያረጋግጥ የኢትዮጵያውያን ነባራዊ ሁኔታን ያገናዘበ ገበያ መሪ ኢኮኖሚ ስርዓትን በመገንባት አካታችና የብዙ ዘርፍ ልማት ስትራቴጂ በመከተል በርካታ ስራዎችን ሰርተዋል። አቶ አስራት እንደተናገሩት ፓርቲያቸው በተለይም በግብርና፣ በቱሪዝም ዘርፍ፣ በከተማ ልማት፣ በጤና፣ በትምህርት፣ በጸጥታና በሌሎች ዘርፎችም ጉልህ ውጤቶችን አስመዝግቧል። በወረዳው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ስር 67 ብልጽግና ህብረቶች በሁሉም ማህበራዊ መሰረቶች 417 ብልጽግና ቤተሰብና 14425 ብልጽግና ፓርቲ አባላት በመኖራቸው በጽህፈት ቤት ደረጃ አባላትን እቅድ በማቀድና በማሳተፍ ዘርፈ ብዙ ስራዎች እንደተከናወኑ ጠቁመዋል። ኃላፊው በመጨረሻም ጥንካሬዎችን በማጎልበት በቀጣይ እንደ ክፍተት የታዩትን ጉድለቶች የእቅድ አካል አድርገው መስራት እንደሚያስፈልግ አስረድተዋል። በመድረኩ የ2017 ዓ.ም የእቅድ አፈጻጸም ሪፖርት በወረዳው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አደረጃጀት ዘርፍ ኃላፊ በአቶ ሰለሞን አረጋውና በወረዳው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና የህዝብ ግንኙነት ዘርፍ ኃላፊ በአቶ ግርማ ታከለ ቀርቦ ውይይት ተደርጎበታል። ተሳታፊዎች በበኩላቸው የታየውን ክፍተቶች ለማረም በቀጣይ አደረጃጀቶችን በማጠናከርና ጠንክሮ በመስራት የተሻለ አፈጻጸም ማስመዝገብ አለብን ብለዋል። በየዘርፉ የተመዘገቡ ስኬቶችን የፓርቲው እሳቤና መሪነት ውጤት መሆናቸውን የዴቻ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አስታወቀ። በወረዳው የተመዘገቡ አበረታች ስኬቶችን ለማጠናከር እንደሚሰራ ቅርንጫፍ ጽህፈት ቤቱ አስታውቋል። የወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የ2017 ዓ.ም አፈጻጸም ግምገማና የበጀት ዓመቱ መሪ ዕቅድ ላይ የመከረ ውይይት አካሂዷል። ዘገባ የባልደረባችን በላቸው በላይ ነው። ተከታትለን እንመለስ። በተጠናቀቀው በጀት ዓመት በፓርቲው መሪነት በወረዳው በተከናወኑ ተግባራት አበረታች ውጤት መመዝገባቸው ተመላክቷል። የዴቻ ወረዳ ዋና አስተዳዳሪ አቶ ወንዱ አደመ እንደገለጹት ፓርቲው የአመራሩን መፍጠንና የመፍጠር አቅም እንዲጎለብት በተለያየ ጊዜያት የሚሰጣቸው ስልጠናና ውይይቶች አመራሩን የተግባር አካል እንዲሆን አስችሎታል ብለዋል። ብልጽግና ፓርቲ የቀረጻቸው ኢኒሼቲቮች በወረዳው ተግባራዊ በመደረጋቸው ሰው ተኮር ተግባራት መከናወናቸውን አቶ ወንዱ ገልጸዋል። በወረዳው የበጋ ስንዴን የማምረት ተግባር ከተጀመረበት ጊዜ ጀምሮ አርሶ አደሩ ተጠቃሚ የሆነ መምጣቱን ያወሱት አቶ ወንዱ የኮሪደር ልማት ስራ በትኩረት እየተሰራ መሆኑን ገልጸዋል። በመኸር እርሻ ወቅት ምርትና ምርታማነትን ለማሳደግ አባሉ በቴክኖሎጂ አጠቃቀም ግንባር ቀደም በመሆን እየሰራ ነው ያሉት ዋና አስተዳዳሪው በጤና ስራም ውጤታማ ስራዎች መሰራታቸውን ተናግረዋል። በተጠናቀቀው በጀት ዓመት የወረዳ ገቢ የመሰብሰብ አቅም እንዲያድግና የግብር አሰባሰብ ስራ የተሳካ እንዲሆን የፓርቲው አደረጃጀት ሚና ከፍተኛ መሆኑን ጠቁሟል። ለወጣቶች ስራ እድል ከመፍጠር አንጻር በወረዳው የተሰሩ ስራዎች አመርቂ መሆናቸውንም አመላክተዋል። አቶ ወንዱ አክለውም በወረዳው
በወረዳው የተመዘገቡ ስኬቶችን በማስቀጠል አዳዲስ ድሎችን ለማስመዝገብ አመራሩና አባሉ ተቀናጅቶ ሊሰሩ እንደሚገባ አሳስበዋል። የዴቻ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አስራት አዴቶ በወረዳ በ2017 በጀት ዓመት በፓርቲው መሪነት በሁሉም ዘርፍ አመርቂ ውጤት መመዝገቡን ገልጸዋል። በበጀት ዓመቱ የተከናወኑ ተግባራቶችን አጠናክሮ ለማስቀጠል በትኩረት እንደሚሰራም አቶ አስራት አመላክተዋል። ጠንካራ አደረጃጀት በመፍጠር በወረዳው በርካታ ተግባራትን ማከናወን መቻሉን የገለጹት የመንግስት ዋና ተጠሪው ቀጣይም የውስጥ አደረጃጀቶችን በመፍጠር የመልካም አስተዳደር ችግሮችን የመፍታት ስራ ይሰራል ብለዋል። የህዝብ ተጠቃሚነትን ለማረጋገጥ ስራዎችን በትኩረት መስራት እንደሚገባ የገለጹት አቶ አስራት በተያዘው በጀት ዓመትም ፓርቲውን የሚመጥን ቁመና በመላበስ ልማትና መልካም አስተዳደርን ለማረጋገጥ በትኩረት ይሰራል ብለዋል። የወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ፖለቲካና ህዝብ ግንኙነት ዘርፍ ኃላፊ አቶ አብዮት አለሙና የአደረጃጀት ዘርፍ ኃላፊ አቶ ክፍሌ ወልደ ሚካኤል የቅርንጫፍ ጽህፈት ቤት የ2017 ዓ.ም አፈጻጸም ሪፖርት አቅርበዋል። በወረዳ በግብርና በስራ እድል ፈጠራ በሌማት ትሩፋትና በኮሪደር ልማት አኳያ የተመዘገበ ያለው ለውጥ ለማስቀጠል ፓርቲው ትኩረት ሰጥቶ መስራቱን በሪፖርታቸው አመላክተዋል። በወረዳው የተመዘገቡ ስኬቶችን በማስቀጠል አዳዲስ ድሎችን ለማስመዝገብ አመራሩና አባሉ ተቀናጅተው ሊሰሩ እንደሚገባም ተነግሯል። ተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን ለዛቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታዊት ብርሃኑ አብራችሁ ቆይታ አደረኩኝ። ቀሪ ጣቢያችን መሰናዶች ይቀጥላሉ። በእኔ በኩል መልካም ጊዜ